አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የሀገሬ ልጆች እንዴት ናቸው? እንዲሁም የዩቱብ ተከታዮች እንዴት ናቸው? ሰላም ነው? ሰላማችሁ ብዝት ብዝዝት ይበልልኝ። ሁላችንም አላህ በያለንበት ይጠብቀን እና እንዴት ናችሁ? የስደት ኑሮ እንዴት እያደረጋችሁ ነው? ከስደት ኑሮ ምን ተማራችሁ? ብዙ ነው ግን በነገራችን ላይ ስደት ብዙ ነገር ያስተምራል። እኔን ብዙ ነገር አስተምሮኛል። ትዕግስትን ብዙ ነገር ያስተምራል ስደት ማለት ነው። እና እናንተንስ ምን አስተማራችሁ? እና በርቱልኝ፣ ያልፋል። አብሽሩ፣ ምንም የማያልፍ ነገር የለም። ሁሉም ነገር አልፎ እንዴ ታሪክ የምናወራው ይሆናል። እና አብሽሩልኝ፣ ጠንክሩልኝ። አዲስ ጀማሪ ነኝ፣ አበረታቱኝ። የስደት እህታችሁ ነኝ። እና ውዶቼ ምንም የማያልፍ ነገር የለም። ዛሬ ላይ አንገታችንን ሰብረን ሰው ቤት ብንሆን ነገ ደግሞ ከፍ እንል ይሆናል ኢንሻአላህ ባላህ ፍቃድ። እና ደግሞ እንደ ታሪክም ያሳለፍነውን ብዙ ውጣ ውረድ ያሳለፍነውን ደግሞ እንደ ታሪክ የምናወራው ይሆናል ኢንሻአላህ። የማያልፍ ነገር የለም። ጥሩ ነገር ደግሞ የሚገኘው ብዙ ቻሌንጆችን አልፎ ነው። ምንም ነገር አልጋ ባልጋ የሚገኝ ነገር የለም። እናም ደግሞ አላህም ሰበቡን አድርሶ እኔ እረዝቃቸዋለሁ እኔ እሰጣቸዋለሁ ብሏልና እና እኛም ያው ብዙ ቻሌንጅ ብናሳልፍም ሰበቡን እናደርሳለን ኢንሻአላህ። እና አብሽሩልኝ ውዶቼ። እና ብዙ ያስተምራል ስደት ትዕግስትን። እኔ ድሮም ያው ዝም ነው የምለው፣ ግን አሁንም ደግሞ የባስ ያኔ ትዕግስትና ዝም ማለት ነው ያስተማረኝ። ያኔ በቃ አይደለ ዝም ማለት የሆነ በቃ ዝም ማለት ነው የምመርጠው። እና ውዶቼ ብቻ ብዙ ነገር ያስተምራል። አላህ ከዚህ ህይወት አውጥቶን እኛም ደግሞ ደስተኛ ሁነን ከቤተሰብ ከሁሉም ጋር ደስተኛ ሁነን የምንኖርበትን ጊዜ ያቅርብልን። ጠንክሩልኝ እና ደግሞ ራሳችሁን ጠብቁ። በስደት የምትኖሩ ራሳችሁን ጠብቁ ማለት እኔ አሁን አብዛኞቹ እየፈሩ ራሱ ምግብ እንደማይበሉ ምናምን ይነግሩኛል። ማለት ብዙ ሀበሾች ጋር አገናኛለሁኝ ወይ ስራ ቦታ፣ መዝናኛ ቦታ፣ ብቻ ብዙ ቦታ አገናኛለሁ። ግን እየፈሩ ምግብ እንደማይበሉ ካልሰጧቸው፣ ይህን ብሉ ካላሏቸው እንደማይበሉ ምናምን ይነግሩኛል። እና እንደዛ መሆን የለበትም። ነገ ጧት እኮ የሆነ ነገር ብንሆን አሞን የሆነ ነገር ብንሆን እኮ ወደ ሀገራችን ነው የሚያሳፍሩት። እና ራሳችሁን ጠብቁ። በተቻላችሁ መጠን ራሳችሁን ለመጠበቅ ሞክሩ። እኔ እንደዛ ላለሁ እንጂ እኔም ግን እንደዛው ነኝ። ግን መጀመሪያ እንዴት ተነሳችሁ የሆነ ነገር ቀመስ አድርጋችሁ መሆን አለበት ወደ ስራ ስገቡ መስራት ያለባችሁ ማለት ነው። አለበለዚያ ቆይ ይሄን ሰርቼ ሲባል በቃ እዛው የነሱ መነሻ ይደርሳል። ከዛ እነሱ ሲነሱ ደግሞ ሌላ ስራ ደግሞ ይጨመራል። በዛ ምክንያት በቃ ራሱ ርቧችሁ ከራባችሁ በኋላ ራሱ ልብላ ብትሉ እሺ አይልም። እኔ እንደዛ ነኝ። እኔ አሁን ማለቴ
ርቦኝ በዛን ሰዓት ካልበላሁኝ ርቦኝ ወጥቶልኝ ከዛ በኋላ ልብላ ብል ይሻለኝ እና እንደዛ ነው። ብቻ ውዶቼ ራሳችሁን ጠብቁ። እኛ ማለት እንጎዳለን። ስራው ኃይል አለው። በዛ ላይ ደግሞ ምግብ ሳይበላ በጣም ከባድ ነው እና በተቻላችሁ መጠን የተወሰነ እንኳን ቀመስ አድርጋችሁ ለመስራት ሞክሩ እና በባዶ ሆዳችሁ አትስሩ እላለሁኝ። ቆይ አሁን እበላለሁ፣ ቆይችን ሰርቼ አሁን እበላለሁ ስትሉ ቆይችን ስትሉ ያኔ የምግብ ፍላጎታችሁ ከጠፋ በኋላ እንደገና ልብላ ብትሉ ይሻላል እና እንደዛ ነው። ራሳችሁን ጠብቁ የስደት እህቶቼ፣ አብሽሩ። የስደት እህት ወንድሞች አብሽሩ። ሁሉም ነገር ያልፋል። ምንም የማያልፍ ነገር የለም። ጠንክሩ እና ደግሞ ሀገራችን ስንገባ አልፎልን እንዴ ታሪክ እናወራዋለን ኢንሻአላህ። ቤታችን ቁጭ ብለን ከልጆች ጋር ምናምን ቁጭ ብለን እንዴ ታሪክ እናወራዋለን። ብዙ ቻሌንጆችን እንዲያሳልፍ ይሄን እኮ አሳልፌ ነበር፣ ይሄን አሳልፌ ነበር ብለን ማለት ነው። እና ውዶችዬ ጠንክሩ። አዲስ ስለሆንኩኝ ብዙም ያኔ ለዛ ነው፣ አዲስ ስለሆንኩኝ ነው። ደንገር እያለኝ ነው በመሃል አትፍረዱብኝ። አዲስ ስለሆንኩኝ ነው እና አብሽሩልኝ፣ ጠንክሩልኝ። እንግዲህ ለቀጣይ ደግሞ እያሻሻልኩ እመጣለሁኝ። ማለቴ በድምጽ ወጥቼ አላቅም። እንደዛ ስለሆነ ነው እና አብሽሩ። በተቻላችሁ መጠን ራሳችሁን ጠብቁ። ነገ ጧት ቢያማችሁ ወይም ደግሞ አረቦች የሚወዷችሁ በጤንነታችሁ ነው። እስኪ አንድ ቀን አመመን ብላችሁ ተኙ። አይወዱም። አንድ ቀን ይቅርና እንደው አንድ ሰዓት 2 ሰዓት እንኳን ራሱ አይወዱም እና በተቻለን መጠን ራሳችንን መጠበቅ ግድ ይለናል። ለራሳችን ስንል ማለት ነው። አንድ ቀን እንኳን ለሰከንድ ስራቸው እንዲቀመጥ አይፈልጉም እና ወዶችዬ ራሳችሁን ጠብቁ ላለሁኝ ደግሞ በቀጣይ በአዲስ እንግዲህ እያሻሻልኩ እመጣለሁኝ እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አዲስ ጀማሪ ነኝ፣ አበረታቱኝ። እናም ደግሞ ሀሳብ አስተያየታችሁን ኮሜንት አድርጉልኝ። ደግሞ እንግዲህ ቀጣይ እያሻሻልኩ እመጣለሁኝ። በድምጽ ወጥቼ አላቅም፣ አዲስ ነኝ። ለዛ ነው ትንሽ ፈራም እያረኩኝም ነው እና አበረታቱኝ የስደት እህቶቼ፣ በርቱልኝ፣ ጠንክሩልኝ። አላህ በሰላም ለሀገራችን ያብቃን፣ በሰላም ከቤተሰብ ጋር ያገናኘን እና ብዙ የህይወት ታሪክ አለኝ እና ሙዶችዬ ለቀጣይ ደግሞ የህይወት ታሪኬን የምነግራችሁ ይሆናል። እስከዛ ድረስ ሰላም ቆዩልኝ። ሰላማችሁ ብዝት ብዝዝት ይበልልኝ በያላችሁበት። እናም አበረታቱኝ ውዶችዬ እና ሰላም ሁኑልኝ። ባይ ባይ።